ክልል መንግስት እውነተኛ ችግር እንዲፈታ ይፈልጋል። አሳምነው የመጣ መዛ ነው። ያሳምነው ድርጅትም ያለው ባህዳር ነው። ሌሎችም በየአካባቢያችን ዘርተውታል። አባላቱም ይሁን ጽፈት ቤት ሚሊሻ በማሰልጠን ጉምዝን ማባረር አጀንዳው ደግሞ የሱ የመሬት አጀንዳ ነው። በቃ የመሬት አጀንዳ ነው። መውጣት አለባቸው። ጉምዞች እኮ ሱዳኖች ናቸው። ማን ነው ለጉምዝ ሱዳናዊነት ተሰጠው? እኛ እኮ ኢትዮጵያውያኖች ነን። ስለዚህ አገውም ይሁን አማራም ይሁን ጤነኞችን ትቼ ይሄን አመለካከት የሚያራምድ በጣም በርካታ ህዝብ አለ እዚህ ውስጥ። አሁን ከክልሉ ውጪ ነው ይመስለኛል። በዚህ ቅስቀሳ ምክንያት ፓዌ ወረዳ የክልሉ ወረዳ ነው። ግን ጉምዞችን አታስጠጉ። በቃ አሁን እዚህ ማንቡክ የሚባል ከተማ አለ። ከዚህ 17 ኪሎ ሜትር እንደዚህ ነው። ከዛ ውስጥ አሁን ተራርጎታል። በቃ እንዳይመጣ ገበያ ከመጡ ወዲያውኑ ገጀራ ድንጋይ አካፋ ምኑ ይወጣል፣ ይመታል፣ ይሞታል። ጉምዝ የሚባል እዛ ውስጥ ያለ ደግሞ ፖሊስ ጣቢያ ነው የሚያድረው። ከተማ ውስጥ ያለ አስተዳዳሪዎች ሳይቀር ሌሎችም እንደዛ አይነት ነገር ነው ያለውና ትልቁ ነገር ቀን ለቀን ኢሳት የሚሰራውን የሚያነባውን ዜና መከታተል ይችላል። ኢሳት በቃ ይሄ የዚህ መሬት አስመላሽ ኮሚቴ ኢሳት ስለ ጎባ መሬት ነው የሚናገረው፣ ስለ ዳንጎር መሬት ነው የሚናገረው፣ ስለ በሎቄ ስለ ፓዊ አኩሪ አተር ነው የሚናገረው። በቃ በል ነው በቃ በል። ስለዚህ ጀነራል አሳምነው ያሰለጥናቸው ሰዎች አሉ። አሁንም በየአካባቢው ፋኖም ይባላል። ዝም ብሎ እንደ ጀሌ የሚዘምት ሰሞኑ ሰራዊት ይሁን ሄዶ ከጁንታ ቡድን ጋር ሲጋጠም እየተከተለ ከስር ቤት ሲያቃጥል የነበረው ፋኖ ነው። እንደዚሁም የአማራ ክልል ልዩ ኃይል የሚባል እንደዛ አይነት ነገር ነው ያለ። ስለዚህ እንደዛ አይነት ነገር ነው። አሁን ህዝቡ እንደ ህዝብ አሁን አይደለም ድሮስ ተንቆ ነው እንበል። አሁን እኮ መናቅ ሳይሆን በቃ ማለቅ እንዳለበት አማራ ክልል በቃ እኔ እንደ አመራር የያዙት ይመስለኛል። ለምን እንደዚህ የሚደረግ? ለምን ይጨርሱናል? ለምን ነው ሱዳን የሚያሳዩ? እኛም ሱዳን ምን አለን? አጎት አለን? አያት አለን? እኛ አያት ያለን ቢያንስ መቃብራቸው ወይ ስሜን ኢትዮጵያ ይሆናል መሀል ኢትዮጵያ ነው የሚያሳየው። ደገኛ የነበረ ህዝብ ነው። ለምንድን ነው አሁን እየተገፋ ዘመን ለዘመን እየተገፋ አሁን ዘንድሮ ደግሞ መጨረሻው ነው ሱዳን ውጣ የሚባለው? ማን ነው እንደዚህ? ለምን እንደዚህ አይነት ታሪክ አለ? የሚያሳዝን ነገር ነው። ይሄ ህዝብ ደግሞ በመሰረቱ ከሌላ ኢትዮጵያ ህዝብ ጋር ሆኖ ይሄን አገር ሲከላከል ሲሞት ሲቆስል የነበረ ህዝብ ነው። ጉምዝ ማለት ይታወቃል። ግን እንደዚህ ለምንድን ነው መግፋት ያስፈልገው? ስለዚህ ይሄ ደግሞ አሁን ጫካ ውስጥ ለተሰማራው ጁንታ ዋናው አጀንዳው ይሄ ነው። ተገፋን። ለምን ሱዳናዊ እንባላለን? ተገፋን።
በቃ ይሄ ነው። እዚህ ላይ ይጠነክራሉ በጣም። ስለዚህ እባክዎት በጠቅላይ ሚኒስትርነቱ አማራ ክልል የሚደረገው ያለው የመሬት አጀንዳ የሚመራ በፌስቡክ በቴሌቪዥን ዜና በቃ ቢያስቀሩልን ማስቀረት ቢችሉ ይሄ ነገር ያስቀሩልን። እኛ ኢትዮጵያውያኖች መሆናችን ከን በእናልቅ እዚች ሀገር እናልቃለን እንጂ የትም አንሄድም። ሌላ ሀገር የለንም። ሌላ ሀገር እኮ የለንም። ድሮም ስንሞትለት ስንከላከልለት አብረን ከኢትዮጵያ ሕዝብ ጋር ሆነን የሞትለት ሀገር ነው፣ የቆሰልለት ሀገር ነው። ወደፊትም እንደዛው ያሁኑ ጉምዝ ውስጥ 6 እና 5 ሰዎች የፈጠሩት ችግር ነገ እኮ ይፈታል። መሬትስ ቢሆን ምንድነው ፌደራል ፈርሷል እንዴ? ስለዚህ አማራ ክልል እንደገና እንደ ጁንታ እኛን ማፍረስ ነው የፈለጉ ከፌደራል ጁንታ ትግራይን ለማፍረስ እንትን አለ ከፌደራል። አሁን ደግሞ አማራ ክልል ይሄ ክልል ደግሞ ከዛ ለማፍረስ ነው። እኔ አይመስለኝም የ18ኛው ዘመን የ18ኛው ሺህ ዘመን ዓለም ላይ እኮ ለ3 ዓመት ነው ባርነት ለ30 ዓመት አዎ ኢትዮጵያ ውስጥ ግን ለ40 ዓመት በላይ ነው እስከ 19ኛ ክፍለ ዘመን ገዙን እኮ ከፈለጉ ያን ጊዜ ለምን ሌላ ፎቅ አይሰሩም ነበር? ዛሬ በቤንሻንጉል መሬት ነው እንደገና ባርነት መጥቶ እንደዚህ አይነት ጥያቄ መጣ። ለምን እንደዚህ ይሆን? አሁንም ወደዛ እንመለስ። ለምን ይሉናል? ግዛታችን ነው ወረዳችን ነው። ምን ማለት ነው? እኛ እኮ በህገ መንግስት ነው አይደል እንዴ? ህገ መንግስታችን የታገደለት ህገ መንግስት የሞተንለት ህገ መንግስት ነው የጸደቀ። በቃ ደስ አለ። ራሳችን በራሳችን ያስተዳደሩ ነው ያለን። አማራ ክልል በተለያየ መንገድ ልክ እንደ ጁንታው አማካሪ ያለ ሚስጥረኞችን እየላከ አብሮን እንዲሰሩ እያደረገ የኛን ደካማና ጠንካራ ጎን እየለዩ ልክ እንደዚህ አይነት ደካማ ሰዓት ላይ በሚያዩበት ሰዓት አሁን እንደሚለው አሁን ለክቡርነቱ ለጠቅላይ ሚኒስትሩ በቃ አስፈቅደናል። እዚህ ውስጥ እዚህ ከተማ ውስጥ ኦቾሌኒ ሳይቀር እንዴ በቃ እኮ አንድም ሳይቀር ትመታላችሁ ሰሞኑ ይባላል እንዴ ምን ፌደራል መንግስት እንዴት ብሎ ነው እንደዚህ ይላል? ደግሞ ጉምዞ ጫካ ውስጥ ፌደራል መንግስትማ አይልም። ይሄ እናንተ ፕሮፓጋንዳ ነው የሚሆነው ሲላቸው እንኳን አይታው እንግዲህ ታገኘዋለህ። እውነትም ይሞታል ደግሞ እንደዚህ ሲናገር ይሞታል። ስለዚህ እኔ አሁን እነዚህ ነገሮች ባሉበት ሰላሙ እንዴት ነው የሚመጣው? አማራ ክልል ካላረፈ እንዴት ብሎ ነው አይደለም ለቤንሻንጉል ለዚህ ለህዝብ ለጉሙዝ ህዝብ በፌደራል ላይ ፈተናም ይመስለኛል። ይሄ ነገር ፈተና ነው። ስለዚህ ከዚህ አማራ ክልልም ራሱን መልሶ ገምግመው እኛን ተቀበለውን እንደማንኛውም ዜጋ ባርዳር የምንሄድበት ሀገር ለሀገር የምንሄድበት ነፃነት እንዲኖረን እንጂ ፍልሰተኞችን በየደቂቃ ሆን ተብሎ አሁን ወደዚህ የሚመጣ ሰው ቀላል አለ በአሁኑ ሰዓት። ምክንያቱም ነገ ሲፈልግ ድምጽ እንስጥ ሊል ይችላል። ስትራቴጂው ከባድ ነው። ስለዚህ ክቡርነቱ ይህን ቢከታተሉንና ቢፈቱልን በአማራ ክልል በኩል ያለው ነገር በዚህ መንገድ ቢያዩልን። ከአሁኑ በኋላ መናገር የምፈልገው መፍትሄው እንዴት ነው
ምን ማድረግ አለብን ለሚለው መፍትሄማ መሆን የሚገባው በቅርብ ጊዜና በሩቅ ጊዜ ችግሩ የጸጥታ ችግር ከተፈታ ከዛ በኋላ ሌላ አሁን ህዝባችን ከበረሃ ይመለሰልን በቃ ትልቁ ነገር አሁን መከላከያ ሳይገነዘበውም ይሁን ልዩ ኃይልም ማን ነው ፌደራል መንግስት ወታደሮችም በጣም ተቸግረው ነው ያለው። ምክንያቱም ጤነኛውና ጤነኛ ያልሆነው ሰው አሁን ለመለየት እያስቸግራቸው ነው ያለው። በዚህ ምክንያት ደግሞ እነሱ በደም ሳያጠሩ የማሰር የመምታት የመግደል ማለት ነው። እብድ የሆነ እብድ ሰው ዝም ብሎ ይሄን ሀገር የሚዞር ከትላንት ወዲያ ባለፈው ተገደለ። ዘማን ደራጠቅ ዝም ብሎ ነው እሱ የትም ሀገር ይሄዳል ይመጣል። ግን እነሱም ሳያዩ ውዝ ብቻ ስለሆነ እዛ እንትን መሰላቸው እጁ ባዶ ነው ተገደለ። እንደዚህ ስህተቶችም አሉ። በርካታ ሴቶችም ዝም ብሎ ወደ ገበያ ሲሉ የተመቱበት ሁኔታ አለ። ስለዚህ ይሄ በመከላከያ በኩል ጥንቃቄ ተደርጎ ቤቶችስ ማን ነው የሚያቃጥለው ያለ? ለምን ይቃጠላል ቤት? ይሄ መረዳ እኮ አሁን እስከ የት ድረስ በቃ ተቃጠለ። አሁን ህዝቡ በአሁኑ ሰዓት ደግሞ የደረቅ እርጥበት እንትን ሰዓት ነው። ብርድ አለ ማታም ጠዋትም ብዙ በቃ ሰው በሽታ ሆነዋል። ህፃናት ወዴት ይሄድ? ህክምና የለም። ስለዚህ ለእንደዚህ አይነት ነገር ቅድሚያ ተሰጥቶ ትኩረት ተሰጥቶ ህዝቡ ህክምና የሚያገኝበት አካባቢ እየተሰበሰበ ከዛ በኋላ በሽተኛው የትኛው እንደሆነ እኮ ይታወቃል። ያ የጁንታ እንትኑ ቡድን ነው በቃ ይታወቃል። መምታት ነው ከዛ በኋላ ይሄ ነው እኔ የምለው በሐሳቤ ያስብኩት ለመናገር ይሄ ነው። አመሰግናለሁ። የቤኒሻንጉል ጉሙዝ ክልል እዚህ ከአማራ ብቻ ሳይሆን